ዘኑ ከፊት አይደል ድካል እንሄድ ነው ዛሬ። የዘኑ ስልኳ ተበላሽቶ ሱቅ እየሄድን ነው እላቸዋለሁ። ሰፈራችን ነው ይሄ ታያችሁ፣ ሰፈራችን ነው እና ሀገር ላሳያችሁ ብዬ ነው ያለሁበትን አላይን። ሰፈራችን ይመስላል ዱካኑ። ዘኑ ወንደፍ ወንደፍ እያለች ከፊት እየመራች ነው እሷ። ዛሬ እስቲ ወጣ እዛና በስንት አመታችን ወጣን። ያው እንትን እንሄዳለን ግን እንደዚህ ረጅም ሱቅ ደን አናውቅም እንጂ ማውጣትማ እንወጣለን ተደብቀን። ዛሬ ግን አስፈቅደን ምናምን ነው። ወግ ይድረሰን እስቲ እንደ ሰዎቹ መዝናኛ ቦታ ይሄዳሉ፣ እኛ መዝናኛም ቦታ እንሄድም። ዛሬ የዘኑ ስልክ ስበብ ሹፌር ስለሌለ ዶሮ ሹፌር ስለሌለን እና እኛ እየሄድን ነው። ዶሮም አለ። ዶሮ ተፈለጋችሁ ገጠር ነው እኮ ያለ ነው። ወይ እኔ ጥላ ይዤ ነው የምሄደው። ፀሐይ አለ አቻ እና እንደዚህ ነው። ምን ይመስላል ሀገራችን ነው። ሀገራችን የስደት አለ ስደት የምንኖርበት ሀገራችን ነው እስካለንበት ድረስ እላችኋለሁ። እንደዚህ ነው። ደከመኝ እኮ እንጂ ገና በጅምሩ ወጥቶ የማያውቅ ሰው እኮ እንደዚህ ነው። በቃ ሲንገር ሲሄድ እሱ እናቴ ምን ሲሰራ ሲሄድ ነው የሚውለው። እኛ ከሞሎሊያ ጋር እና ተከዋያ ክላስ አንወጣም። ለሽ ቶሎ ለፊ መኪና ቢመጣ ታዲያ አንሹራስ ታገኛለሽ። ተገኘኝ እኔማ ካሜራ እየቀረጥኩ ነው። ማየት ያለብሽ አንቺ ነሽ። ከኋላ ያለውን ከኋላ ያለሽ። እኔማ አንቺን እየነዳሁሽ ነው ከፊት። ይሄን መኪና ነው እኮ እንዳይገጭሽ የምትለው። ረቢ ሩቅ ነው እሱ። አንቺ ለካ ቅርብ የሚመስለው በመኪና ስንሄድ ነው እንዴ? ለካ እሱ ሩቅ ነው። በቆሎም አለ። በቆሎ ተዘርቷል። ረጥብ አለ። በቃ በእኛ ሰፈር ተምር ነው የተምር። አሁን ተምር ይመጣል። ረጥብ እየመጣ ነው። አሁን ለመስራት ጥላችኋል። ውሃ ይዘሽ ሳትመጪ ቀርሻ። እኔ ምን አድርጌ ነው ማስረሳሽ ደግሞ እናቴ? ከኔ ራስ ላይ አትወርጂም መቼም። አንተ እት እየቀረን ነው። ማሻአላ ያው ይሄርን ነው። አብራችሁ ጎብኙ፣ አብራችሁ እስኪ አገራችን ሰፈራችን። ሰው መዝናኛ ቦታ ሄዶ ይቀርጣል። አይ ይሄ ንፋስ ነው ሙቀት ነው እንጂ ምትወስጂ። እኔ ጥላ ይዤ ነው የምሄድ። ጥላ ይዣለሁ እኔ እናቴ የቤት ልጅ ስለሆንኩኝ እኔ ሙቀት እና እንመስላለን። በራሪ መቼ ደረስን? ገና ሉሉ መቼ ደረስን? ሉሉ የት ነው አንቺ? ሙሉሉ አማራ የሚባል ሱቅ ነው። ሉሉ ነው እንደምትሄጂ አንቺ? ሉሉ እኮ ሩቅ ነው። ይቺ በራሪ ትላለች፣ አኗር ትላለች። አታውቀውም። አማራ ሰምሰም ደቂቃ ልዩነት ነው ያለው። ምን ማዶ ለማዶ ነው። ምንድነው በራሪና አማራ ምን ልዩነት አለው? ፊት ለፊት ነው እኮ። እና ያለና እስኪ ያው የምትይውን ቦታ እናሳያለን። ማዶ ለማዶ ያለ ቦታ እንዴት ነው የሚለያይ?
ፈጣሪ ሆይ አሁን ልብሽን ነው የምትልሽ ፀሐይ ስትመለሽ። እኔ እንኳን ጥላዬን ይዣለሁ። የልጆቹ ሰርግ ቤታቸው የት ነው? እዛ የልጆቹ ቤት እዛ ነው። በመኪና አትሄጂ ነው? በዚህ መኪና ብዛት የት አለ ሲጀመር? ብዙ መኪና እኮ የለም እዚህ። ገጠር ስለሆነ አይታወቅም። ማን ነው የሚያውቀው? አንቺ ጥላው ራሱ አያስተካልልም። እሷ ደግሞ አላበኝ በወገቤን። ያው ግን ቅንጭላቴን እንዳይመታኝ ግን ካልሎልኛል እንጂ ሙቀቱን አላስተወኝም። ነይ ዝላንሳሽ ያራቀ ነው። አንቺ አሁን ቪዲዮ እየቀረኩ ነው። የአገር ላሳያችሁ ነው። ስልኩ ተስተካከለ። አባታ ውሃ እያጠጡ ነው። ውሃ እየሄደ ነው። ውሃ አለ እናንተ። ውሃ እያጠጡ ነው። ወደ እንዳልያዝ ደግሞ እናቴ ዝም እያልኩ ነው። ይሄ እኮ ይበላል። ይሄ ባሚያ አይደለም። የሆነ ምን ሌላ ነው ስሙ። ይበላል። ሳውዲ ነው። እዚህ አያመጡም። ሳውዲ ነው የማውቀው። ማሻአላህ ያምራል። እዚህ ጋርማ ፎቶ መነሳት ግድ ይለናል። ማስታወሻ ነው ሀገራችን ስንሄድ። አንድ ቀን እኮ ሱቅ ደን የተነሳ ነው። ቀኑም ሌትም ነው እንደው የሚጠጣው የሚያጠጡት። ይሄ ደግሞ ምንድን ነው? አንቺ ስንደዶ ነው። ስንደዶ አለ እዚህ ሀገር። እውነቴን እኮ ነው። ስንደዶ ነው እንዴ ነው? አንቺ የሚቀጨው አቶ እንትን ብሎ ነው ስፌት የሚሆነው። ይሄ ስንደዶ ነው። ፈጣሪ ኢትዮጵያ ነው እንደ ያለው ነው። ወላሂ በይ ምን አገባኝ ታዲያ? እኔ ወንጀል አልሰራው ወይ ደግሞ ኢቃማዬን አልያዝኩም። ወላሂ አልያዝኩም። ኦ ማይ ጉድነስ ይዘሻል አንቺ? ወላሂ ላኔ አልያዝኩም። ካፊሌ ናት ተላልሁኝ። ወላሂ ምን እንደሆንኩኝ ኧረ ቢስሚላ እስር ቤት እንዳልገባት እንዴ ደግሞ በስልኬ አለ። በስልኬ ለካ አሳያለሁ። ፎቶ ያነሳ በስልኬ አሳየቻለሁ። አሁን እየደረስን ነው እላቸዋለሁ። ተመስገን። በራሪና ሉሉ የምትለው እኮ እዛ ውስጥ በእናትሽ እንሂድና እንዝና ይከለክላሉ እንዴ? እዛ እንሂድ። እዚህ ዛፉ ስር እዛ ብንሄድ ይከለክሉናል። ኧረ እኔ እናቴ ቀልጥሞ ቢጥለኝ ይከለክሉ እንደውስ። ደርሰናል። ይሄ ነው ሱቃችን። ይሄ ነው በራሪ ደርሰናል። ሉሉ አማራ ደግሞ ይሄው መኪና በሚሄዱበት ወደዛ ነው። ወዳኛው ነው አንቺ አይደለም።